ያባራል አያባራም ዝናብ ያባራል አያባራም ዝናብ ያባራል እወደዋለሁ አልወደውም እወደዋለሁ ይመጣል አይመጣም ይመጣል ዝናብ ያባራል አያባራም 꼬미! 네가 없으면 안 될 거라고 해도 나를 위해서라고 하는 너 정말 미워 보인다 떨어진다 눈물이 사라진다 웃음이 점점 사랑이라 부르다 가슴에다 품었던 네가 나를 떠나서 내려온다 빗물이 뚝뚝뚝 ምን ፈልገህ ነው 하늘이 나만 ማነህ 아는지 더 아프지 말라고 너를 그만 보라고 눈을 가려 사랑이 먹길래 또 쓰러 올랐든지 어? ምን አጠፋው ምነው አረባ ኮስን 사랑도 못하게 아이 떨어진다 눈물이 태워 사라진다 웃음이 아이, 더워. 사랑이라 부르다 가슴에다 품었던 ይቅርታ 네가 나를 ስማ አንተ ቀውስ 내려온다 빗물이 뚝뚝뚝 하늘이 내 맘을 아는지 더 아프지 말라고 너를 그만 보라고 눈을 가려 ሃሪ ሻንጣዬ ገና ነገ ነው የሚደርሰው የምቀይረው ልብስ ካለ ትሰጠኝ ያክስቴ ክፍል ውስጥ አለልሽ ሄደሽ ቀየሪ በኋላ ገበያ እንሄዳለን ቀድሜ ስላልደወልኩኝ አኮረፍከኝ እንዴ ቀኑን ሙሉ ሳስበ ነው ያልኩት ይቅርታ አድርግልኝ የዛሬን ብቻ ሁለተኛ ሳትነግሪላት መጪ ቃል ግቢልኝና እሺ በወድሽ እየሳቅሽ ነው አይደል እንዴት አወክ አንተ ነህ ስልክን የዘጋኸው የራስ ጥፋት ነው አንቺ ኩርፊያን እንደተውክ አውቃለሁ ርቦኛል እንብላ እሺ ቀስ በቀስ ቅድም በራችን ላይ በፖሊስ ልታሰርልን ነበር ፖሊስ ምን እንደሆነ ታውቃለህ በር ላይ ቆሜ ሲያየኝ ሌባ መሰልኩት መሰለኝ እጄን በካቴና ሊያስረኝ ነበር ከዛማ ምን ይመስላል ቁንጅናዬ ሐሳቡን አስረሳው መሰለኝ ዝም ብሎ ፍጦብኝ ሄደ ውጭ ያስጠላል ገበያው ይቅርብን
እቤት እንሁን። እሺ ደክሞሻል መሰለኝ፣ አረፍ በይ። ሰላም ነው? ጄንግ አንጄንግ ጎበዝ፣ ይበርዳል አይደል? ጃኬትን አለብስም ዳንት፣ በጣም ይበርዳል። ውጡ ውጡ ውጡ! ምንድነው? ምንድነው? ተሰብሯል። ምን የተፈጠረው? ምንድነው? ውጡ ውጡ! ምንድነው ያላችሁ? ጄንግ አዎ ስሚኝ፣ ለልጄ ነው። ልጄ መርማሪ ፖሊስ ነው። ስለዚህ በደንብ የሚሞቅ ጃኬት ስጭኝ። ልጄ ቤት ብዙ ጊዜ አይቆይም፣ ሰማሽ? ወንጀለኞችን ለመያዝ ነው ከንቀን ከሌሊት የሚሰራው። በዚህ በኩል ያሉት ልብሶች ውድ ናቸው። ስለ ገንዘብ አታስቢ። እዩ፣ ከአዲሱ የምግብ መስሪያ ቤቴ በደንብ ነው የተከፈለኝ። ይህን ሁሉ የሚገዛ ብር ነው ያለኝ። ይልቅ ዝንጥ ያለ ሴቶቹን የሚያማልል ልብስ እንድሰጪ ነው የምፈልገው፣ ሰማሽ? እሺ፣ ይሄኛው እንዴት ነው? አንድ ብቻ ነው የቀረው። ወይኔ ያምራል። እንደ ልስላሴው ውድ ቢሆንስ? ሌላ ላሳይሽ? አይ ይሁን፣ ወስዷለሁ። ብቻ በደንብ የሚሞቅ ይሁን። ጥሩ ይሁን። ታዩ እሱ አያስፈልገኝም። ጃኬቱን ያጨማድድብሻል። ታዩ ርካሽ ካላስመሰልኩት ገንዘብ አባከንሽ ብሎ ይጨቀጭቀኛል። ውስጥ ለምን አገቢም? ይቅርብኝ። ፖሊስ ጣቢያ እስካሁን ድረስ ያስፈራኛል። ይልቅ እንካ ልበስ። ልብስ ለምን ትገዣለሽ? ብዙ እኮ ነው ያለኝ። ዝም በል። የእንጁን የመጠጥ ዕዳ ልከፍል ብዬ ለአንተ ልብስ ላልገዛ ነው? ወደድከው? ያምራል አይደል? የት አገኘሽ? ገበያ ውስጥ በጥሩ ቅናሽ ነው ያገኘሁት። ስለዚህ ሁሌም እንዳታወልቅ። በሚቀጥለው ደግሞ ገዛልሃለሁ። ላገኘሽ እንደፈለግኩኝ በምን አወቅሽ? ምን ተፈጠረ? ምንም፣ በጣም ስለናፈቅሽኝ ነዋ። ዛሬ ውሎ እንዴት ነበር? ሰርበል ወደዛ። ላይ መጣበቅ ይቅርብህ። ይልቅ ጃኬቱን ለብሰ ቆንጆ ልጅ ብትፈልግ ይሻል ነበር። ምን? ይህ ሁሉ ዓመት አልብሼ አብልቼ ያሳደግኩ እናትህ እኮ ነኝ። የቤት ሥራ በጣም ሰልችቶኛል። የምታግዘኝ ልጅ አምጣልኝ። እስኪ ወግ አሳየኝ። መቀለድሽ ነው? እንዲያውም አልለብሰውም። ያው ምንድነው? ስልክ እየጠራ ነው። እኔ መሄዴ ነው። ቆይ አንዴ ቤት አደርስሽ። ገና ሳስበው መኪና ያመኛል። እባክህ ልቀቀኝ። ስሚ
ጣፋጭ ከኔ ሌላ እንዳታይ። አንተ ቀውስ ልጅ! ሄሎ፣ ምርመራው እንዴት እንደሆነ መጠየቅ ፈልጌ ነበር። በደህንነት ካሜራው የተቀረጸውን እያየን ነው። የአስክሬን ምርመራ ደግሞ ሳምንት ይፈጃል። ደህና ነህ? ይቅርታ፣ ስራ እንደሚበዛ አባውቃለሁ። ምን መሰለ፣ በጣም ጨንቆኛል። የኔ ጥፋት እየመሰለኝ ነው። ገባኝ። ራስን እንደዚህ አታስጨንቅ። ብቻህን አትሁን። ጓደኛ አይጠፋም አይደል? በስራ ስጠመድ እረሳዋለሁ። አንድ ነገር አለ። ጉዳይ ገጥሞኝ የተወሰነ ቀን አልኖርም። የምትመጣ ከሆነ ቀደም ብላ አሳውቀኝ። ይቻላል። የምትፈልገው ነገር ካለ በማንኛውም ሰዓት ደውልልኝ። ይህ ሰውዬ ቀልቤ አልወደደው። የትኛው ሰውዬ ደግሞ? ሌላ ሰው አገኘ? ምን? እንዴት ነው ባልደረባ ላይ የምትማግጠው አንተ? ቆይ ደግሞ ጃኬት ገዛለህ? ማን ነው እሱ? ምንድን ነው ስራው? ወይኔ ሆዴ ሊያመኝ ነው። ልለቀው ነው። ወይኔ ወይኔ፣ መቆሸሽ ካልፈለክ ብለቀኝ ይሻላል። ወይኔ እንደዚህ ነው መያዝ ያለብህ። ቆይ 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 ቆይ፣ ወይኔ ወይኔ፣ ቆይ ቆይ፣ አስር መያዝ ነው ያለብህ። እንደዚህ ነው ማድረግ ያለብህ። ኧረ በእናትህ ልቀቀኝ። 4 ጊዜ 6 24 4 ጊዜ 5 20 ኡፍ እንቅልፍ አይወስደኝም። ሃሪ ነቅተሽ ነው ወይስ ቁጭ ብለሽ አደርሽ? ግባ። አትቀመጥም እንዴ? መቀመጥ አለብኝ? ምን አለ ጋደም ብል። ጸጉር ሲቆረጥ በጣም ይታያል። ምን ነው? ማርያም የሳመች ድንገት ጥላኝ ብጠፋ እንኳን አንተን ከሌላ መለያዬ ነው። በዚህ እግሬ እንዴት ነው የምጠፋው? መቼም ጥለሽ እንዳትች። ደርስብሽ አልችልም። እዚህ አብሬ በቆይስ ስራን እስከምትጨርስ ድረስ አጠገብ የሆነች መስራት የሚችል አይመስለኝም። አረብሽም፣ እውነት አረብሽም። ደስ እንዳለሽ። እንቅልፍ የመጣ እንተኛ። ስለ አክስቴ ሳትጠይቅኝም? አንዴ ከጀመርን አናቆምም። መጥፎ ትዝታዎችን ማጥፋት እንደምችል ታውቃለህ። ጥፋ። ልተኛ ነው። ልተኛ ነው።
ቆይ ይሄ ሃሪ ክፍል አይደለም? ተቆልፎ ነበር፣ ግን እዚህ ጋር መብራቱ በርቷል። ምን አይነቱ ሽተኛ? ይሄ ልጅ አሁንም ተኝቷል? ደግሞ ለዚህ ደሞዝ ይከፈለዋል? ምን ነው በሌሊት? አረ እንደው አታንሳው። የዱርዬ መዓት ነው ትላንት የተያዘው። ብልሽትሽት ብሎ ነበር። ቆሻሻው ስላልጸዳ መተኛ ታቅቶን ነበር። እጅሽ ምን ሆነ? ከባድ ዕቃ ሳነሳ ወለም ብሎኝ ነው። ደንባራ ነሽ እንዴ? አረፍ በይ። ቦራ ለስራው አመልክታ ነበር። ተቀጠረች እንዴ? አልተቀጠረችም። ብትቀጠር ኖሮ ልክ እንደመጣሽ ከሷ ጋር አገናኘ ነበር። በሌላ ሴት እንዳትጠለፍ። አንተ ነህ የልጄ ባል የምትሆነው። ሁሌ እንደፎከርሽ ነው፣ ግን አታስተዋውቂኝ። አይተ እንዳጠላብዬ ነው። እኔኑ ነው የምትመስለው። አይ ስታስጣላ። ዝም ብዬ ነው አይለፋውት። ዓለም ከባድ ናት። ለሌሎች ስትል ህይወትን አደጋ ላይ እንዳጥል። ለራሴ ጥንቃቄ ያበዛው መርማሪ ፖሊስ መሆን አልችልም። ጨረስኩ። በደንብ ነው ያሰርከው። ይመቻል ልጄ። አዲሱ ምርመራ ምንድን ነው? እርግጠኛ አይደለሁም። ማጣራት አለብን። ለምን? ያ ወንጀለኛ ነው? ለአቶ ናም ሳይሆን ለእኔ ቀጥታ ሁኔታውን እንድትነግረኝ ነው የምፈልገው። ደግሞ ካምቦዲያ ውስጥ ስለሚለማው አዲስ ከተማ መረጃ ሰብስብ። የተመደበው ገንዘብ ከ30 ሚሊዮን ብር ይበልጣል። ዋናዎቹ ባለሀብቶች ለማነጋገር እየሞከርኩ ነው። ስራውን ስለጀመሩት ትክክለኛ መረጃ ይኖራቸዋል። ጥሩ። ጉዞ የተሳካ ነበር ጌታዬ። ብቃት የሚፈተሽበት ስራ ሰጣለሁ። ይህንን እድል ተጠቀምበት አቶ ይሁን። እሺ ጌታዬ። ሚሼል ኪምን ታውቃታለህ? ማ? እንዴት አወቅ? ትላንት መዋኛ ገንዳ ውስጥ ሞታ ተገኝታለች። ምን? ለመጨረሻ ጊዜ ያያት መቼ ነው? አይ አልተገናኘንም። የፋሽን ስራዋ ላይ በሰው በኩል ኢንቨስት እንዳደርግ አነግራኛለች እንጂ አግኝቻት አላውቅም። የእውነት በአካል አግኝታት አታውቅም? ነርስ፣ እናመሰግናለን። ገንዘቡን ደብቃ አስወጥተዋለች። እውነት እቺ ሚሼል ኪም ናት? ታውቃታለህ አይደል? አይ እንደው ገርሞኝ ነው። እንደዚህ ያልጠበቅኳት። ብዙ ገንዘብ ስላላት ዘናጭና ትልቅ ሰው ነበር የምትመስለኝ። ጄንክ፣ እየጠረጠርከኝ ነው እንዴ? ስራዬ ሁሉንም ሰው መጠርጠር ነው። በሞተችበት ዕለት ቤቷ ነበርክ። ካሜራው ቀርጸዋል። የእንጀራ እናትህ እርግጠኛውን መልስ እንዳገኝ ተጭናይ ስለነበር ትዕዛዝ ለማክበር ስል ነው ሄድኩት። ካላመንከኝ እሷን ጠይቃት። አስቸኳይ ስብሰባ አለብኝ። ጥያቄን ጨረስክ? አላውቃትም ስላልክ ምንም የምጠይቅ ነገር የለም። ብቻዋን ትኖር እንደነበር ሰምቻለሁ። ቀብሯ እንዴት ነው? የእህቷ ልጅ አለ። የእህቷ ልጅ? ገባኝ። ስላረዳው አዝናለሁ። ለሰኔ 3 2012 ለመክፈል ቃል የተገባበት የሂሳብ አንቀሳቃሽ ሃሪ ቦርሰን በሚሼል ኪም የተፈረመ። ሚሼል ኪም ነርሳሚያ ሃሪ ቦርሰን ጁን
ፖሊስ ለምንድን ነው የፈለገኝ? ባንተ ደሞዝ ዋጋውን አትችለውም። ምንም አልተቀየርሽም። ምን ልትሰራ መጣ? ሚሼል ኬምን ታውቂያታለሽ? ትላንት ሞተች። ምን? እንዴት? ምን ሆና? የገዛ መዋኛዋ ውስጥ። ለምን እንደሆነ ለማወቅ ጥረት እያደረኩኝ ነው። ሚሼል ኬምን እንዴት ነው የምታውቂያት? እኔን ጠረጠርከኝ? የስራው አካሄድ ነው። እኔን ተወኝ፣ አታነካካኝ። ደግሞ ለአባትህ ትንፍሽ እንዳትል። ከዚህ ቤተሰብ መራቅ ነው ያለብህ። ቤተሰብህን ለሴት ስትል የተውክ ስለሆንክ እስከ መጨረሻው መመለስ የለብህም። ማንንም ዝም ብለን አናስገባም። አንቺ ነሽ የገደልሻት? አንተ? የማይገናኝ ነገር እየዘላበሽ ጊዜን አትግደይ። ጥያቄ መልሽልኝ። ደግሞ ባክሽን አትዋሺ፣ ካልሆነ በየቀኑ ላገኝሽ ነው። ለመጨረሻ ጊዜ ያየሻት? አግኝቻት አላውቅም። አቶ ናምነው ባለሀብት እንደሆነች የነገረኝ። በስም ብቻ ነው የማውቃት። በአካል አላየኋትም። አትጠይቀኝ። እውነቱን ለመናገር ያለሽ እድል አሁን ነው። አግኝተሻት አታውቂ? እማ ወንድሜ ወንድሜ። ማነው ወንድምሽ? ያደረኩትን የስልክ ጥሪዎች ማየት ትችላለህ። አንድ ነገር ብቻ ነው የምጠይቀው። እባክህ ያለ ምክንያት እየመጣህ አታስጨንቀን። የራስህን ኑሮ ኑር። አሁን ውጣ። ሄድክ መስሎኝ ነበር። አይሆንም፣ ግቢ። እናትሽ ታይናለች። እኔ ያለው አይደል ከሷ ጋር የምኖር። ቀጠሮ አስይዞኝ ደርሼ የመጣው ኑሮ አይምሰል የምኖረው። በራሴ የምወስነው ምንም ነገር የለም። የምበላው የምጠጣው ሁሉም ስታዘዝ ነው። እምቢ ካልኩ እንዳንተ እንዴት ትነግረኛለች? ይሄ ሁሉ የኔ ጥፋት ነው። ሁሉንም ችግር እኔ ላይ አሳቢ። ምን መብላት ትፈልጊያለሽ? ልጋብዝሽ። ለምንድን ነው ልቤ የሚመታው? አንድ ላይ ስላልኖርን ነው? እውነት ግን ወንድሜ ነህ? ውይ ባትሆን ኖሮ ጥሩ ነበር። የምንገናኝበት ምክንያት አይኖርም ነበር። የምወዳት ሴት አለች። ታዲያ የት አለች? ልቤ ውስጥ፣ አይምሮዬ ውስጥ። ሞኝ ነህ። ብታገኛት እንኳን ስለተቀየርክ ትጠላሃለች። ተቀየርኩ? እንዴት? በምን መልኩ? ብዙ ማለት ሌላ ሰውኛል ማለት ይቻላል። ስለዚህ በእናት ወደ ቤት ተመለስ። ሞልቃቃ። የት ነህ? ሃሪ ቤት ነኝ። ከመምጣት በፊት ደውልልኝ ብሎ ነበር። ምን ነው ፈለከኝ እንዴ? ሰላም። ውሃ ብትሰጪኝ፣ ጉሮሬ ደረቀ። በአንተ ምክንያት ነው ጉንፋን ያዘኝ። የት ነህ? ሃሪ ቤት ነኝ። ከመምጣት በፊት ደውልልኝ ብሎ ነበር። ምን ነው ፈለከኝ እንዴ? ሰላም። ውሃ ብትሰጪኝ፣ ጉሮሬ ደረቀ። በአንተ ምክንያት ነው ጉንፋን ያዘኝ። መድኃኒት በዛው ገዝተልኝ ና። እሺ ቻው። ልጅቷ ማነች? ከቤቱ ባለቤት ጋር ነው የምትኖረው። ወደ ላይ መውጣት እችላለሁ? እሺ ሂድ። ሃሪ፣ አክስት በልብ ድካም አይደለም እንደ ሞተችው? ምናልባት ያልነገርከኝ ነገር አለ እንዴ? ታዲያ ፖሊሶቹ ለምንድን ነው የመጡት? አገኘሽው? ማንን? ፖሊስ መጣላልሽ? ምን ሊያደርግልኝ?
አቶ ሆሬ መሀላቸውን ለሚያድሱበት ቀን ለሚስታቸው የሙሽራ ቀሚስ እንድሰራላቸው አዘውኛል። ግን እሷን አይቻት ስለማላውቅ ምን አይነት ልብስ እንደሚያምርባት እንኳን አላወቅኩም። መቼ ነው የምትመጣው? እንድታማክረኝ እፈልጋለሁ። ሃሪ መንገድ ላይ ነኝ። መጣሁ። ከመቼው? ስራ ጨረስክ? እሺ። ለምን ቆንጆ ሾርባ አልሰራለትም? ይሄ እኮ ውሃ ነው የሚለው። ሃሪ አንዳንድ ምግቦች አይስማሙትም። ለዛ ነው የሚመርጠው። እሱን አውቃለሁ። አቤት። ከፖሊስ ጣቢያ ነው የመጣሁት። በሩን ተከፍቼ። እሺ። እኔ ሰራዋለሁ። ግድ የለም። ሃሪ ሳይኖር ግን መምጣታቸው ደስ አላለኝም። ይቅርታ መርማሪ፣ በኋላ ባለቤቱ ሲመጡ ብትመለስ ይሻላል። ይቅርታ፣ ማየት ያለብኝ ነገር ስላለ። ይገባኛል፣ ግን ታስቆጣኛል። ለካ እንግዳል። ይቅርታ። ባልደረባ የት አለ? እኔ እንጃ። እባክህ ፈልገውና ሂዱ። ግድ የለም፣ እንሄድልሻለን። ጓድ የት ነህ? ጄንግ፣ ሃንጄንግ፣ እላይ ነኝ። ሌላ ጊዜ እንምጣ። የሆነ ማስቀመጫ አግኝቻለሁ። ሚሼል ኪም ከሱ ሳይሆን አይቀርም የጠጣችው። አረ ና ወደ ላይ ወጣ። ጨርሻለሁ። ቀውሱ አንተ ማነሽ? ሃንጄንግ ማነሽ? በዩ ደግመሽ ጠሪው ስሜን። ምንድነው ችግሩ? ቆይ ምን ሆነሃል? ደግመሽ በዩ። ዘዊ የደህንነት ካሜራ ምስሉን አይተነዋል። ከአደጋው በፊት ክፍል ውስጥ መብራቱ ይበራ ያጠፋ ነበር። ለአንድ ለ30 ደቂቃ ያክል ግን ክፍል ውስጥ ሰው እንዳለ ያመለክት ነበር። አንተ እንደምትለን ከሆነ ደግሞ ሁሌ ክፍልህን እንደምትቆልፍ ነው። ፍንጭ ይሆናል ብለን ስላሰብን የመጣ ነው። ከዛ ባልደረቤ ልጅቷን ሲያት ያው የመጠራጠር ባህሪ ስለመጣበት አለ አይደለ? ያው ስራው የሚያመጣብህ ባህሪ ነው። ስራው የሚያመጣው ባህሪ ነው። ያው ይገባል መቼም። አክስቴ ትሆናለች። የክፍሌ ቁልፍ ነበራት። ለዛ ነው ማለት ነው። በቃ እንሂድ እንሂድ። እጮኜ ያጠፋችሁ ነገር አለ? እጮኛ ናት። የምታምሩ ጥንዶች ናቸው። እንሂድ። እጮኛህን አንድ ጊዜ ላናግራት።
እንዴ እንሂድ። ኧረ እባክህ እንሂድ። የዛን ዕለት ጀጁ ደስ ይለኝ ነበረች። አንዳንዴ እንደ አነፍናፊ ውሻ ያደርገዋል፣ ከነከሰ አይለቅም። ጄንግ፣ መርማሪ ጄንግ። ስለ ምርመራው ልታወራት አይደለም። እጮኝን ፈልጋታል። እንደዛ ከሆነ ጥሩ አይደለም። ታውቃለህ፣ ለእኔም ጥሩ አይደለም። ሀሪም ብቻ ነው የምወደው። ታዋቂ ስለሆንሽ እንቅልፍ በአንድ አይኔ ነው የምተኛው። አሰናብታቸው፣ ምግብ እየቀዘቀዘ ነው። አንድ ጊዜ አንጂንግ፣ አሁን ምን ቀረህ? ይቅርታ እንድታደርግልኝ ደስ የሚል ነገር አሳይሻለሁ። አስቸገርኩ። ይቅርታ አድርጊልኝ። ደስ የሚል ነገር አሳይሻለሁ። ይዘንባል፣ አይዘንብም። ይዘንባል፣ አይዘንብም። ይዘንባል፣ አይዘንብም። ይዘንባል፣ አይዘንብም። ይዘንባል፣ አይዘንብም። ይዘንባል፣ አይዘንብም። ዛሬ ዝናብ አይዘንብም። ጓደኛዬ ነች ያስተማረችኝ። ትላንት ግን ጨርሰና ደህና ሁን። እንዴት አወቅሽ? ዝናቡ ያባራል? አያባራም። በውሃ መተንቤ እንዴት አወቅሽ? ከመጽሐፍ ይሆናል። የውሃ ትንበያ የጀመረው ኖስትራዳምስ ነበር? እርግጠኛ አይደለሁም። ማን ነበር ዜቤ? እኔም እርግጠኛ አይደለሁም። ከምርመራው ውጤት እንዴት ለሞት እንዳበቃት ለማወቅ እንችላለን? ደውልልኝ። የናጠጠች ሀብታም ስለነበረች የግድያ ወንጀል እንደሆነ አምነናል። ግን ብቸኛ ነበረች። አጠገቧ ማንም አልነበራትም። ጄንግ ሊያጣራ ሞክሯል። ይቅርታ አድርጉልኝ። እስቲ ያስጨምርልኝ። አክስቴ እባክሽ ቢራ ጨምሪልን። ላመጣ ነው። መዋኛ ገንዳ ውስጥ መጠጥ እየጠጡ መድኃኒት መውሰድ ራስን ከማጥፋት አይተናነስም። በትክክል የእህቷ ልጅ ነገሩን ቶሎ መርሳት የሚፈልግ ይመስላል። ሲመስለኝ
ብቸኝነት ስለሚሰማት ይሆናል ይኸው ራሷን ያጠፋችው። በዋና ልብስ ራስን ታጠፋለህ? ገገማው በቃው። አረ መሞት ነው እባክህ። ኧረ እባክህ በዋና ልብስ እንዳንተ አይነቱ ባለጌ ካልሆነ በቀር አንተ ፈጣጣ። ወደዛ አስተኛው። አስተኙት። ቆይ አንተ አሳይሃለሁ። ሲሆን ሳትሞት ሞታለሽ ማለት እንዳላወቀ መሆን በጣም ነው የሚያስጠላው። ውሾች ውው፣ ድመቶች ውው ይላሉ ማለት የማይመስል ነገር ነው። ሲሆን ሞታለች። ሰው ከሆንክ እንደ ሰው ኖር። ውው እብድ ነህ ጄንግ። አንጄንግ ሲሆን መርማሪያን ምን እንደማለም ታውቃለህ? አዎ፣ ሰው ሆነህ ማየት። ጥሩ ሰው እንውጣ። ቤት ቀይረን እንጠጣ፣ በደንብ እንደሰት። እንደውም እንስፈን። ቤት እንቀይር አይደል? እንቀይራለን። እስማማለሁ። ወደ ዘፈን። ይገርማል። ደረስን። ዘፈን፣ አንድ ዘፈን ብቻ። አንድ ዘፈን አስገባው። ደግሞ ይከብዳል። ጠረጴዛውን አጽዱት። ናናናና ድንገት ወደ ላይ ብንበል አትገረም፣ ከፊታችን ያለው ይውብ ዓለም ይቅርታ፣ በጣም አብረን ሆነን በጨረቃ ይበልጡን። ትንሽ ጠብቁን፣ አሁን ያልቃል። አብረን ብንሆን ፓምፓራራም ፓምፓምፓምፓምፓ። አቤት ድምፅ! የመጀመሪያ አይደለም አይደል? 100 ከ100 አገኘ። አቤት ድምፅ! ይገርማል። 100 በጣም ደስ። የሚያመው ከሆነ ለምን እንደዚህ ይጠጣል? ተረዳው እንጂ 14 ዓመት ሙሉ ጠብቆ አሁን ጨርቁን ባይጥል ነው የሚገርመኝ። ነገ ከአንግዱክ ሲፈታ ተከታተሉ። የአንተ ኃላፊነት ነው። እሺ፣ አሁን በታክሲ ወደ ቤቱ ላከው። አመሰግናለሁ። ደህና እደር።
ትልቅ ችግር። ምን ሆነ ነው? አቀብለኝ። ምን ሆነ ነው? እጄን ፍታኝ። መጥፎ ነው እኮ ነው ያልኩት። ቁልፉ የለም፣ አላመጣሁትም። ክፈትልኝ ቶሎ በል፣ በጸባይ ነው የምጠይቅ። የመኪናውን ቁልፍ ስጠኝ። ፍታኝ። ያማሃል እንዴ? የደበቀው ነገር እንዳለ እያወቅ ጉድ ትሰራኛል? በእናትህ ልቀቀኝ። ፍታኝ የመኪናውን። አንተ ልጅ አብደሃል እንዴ? የመኪናውን ቁልፍ ስጠኝ። ያማሃል እንዴ? እኔን እንዲያፍንና የውሸት ምስክርነት እንዲሰጥ የሆነ ሰው ቀጥሮታል። ወደዚህ ሰውዬ ይመራናል፣ መያዝ አለብን። ከዛስ ሲሆን ከእሱ ጋር እንዳለች በምን እርግጠኛ እንሆናለን? ልልህት ሄጄ ልፈልጋት። አሁንማ ሳላብድ አልቀርም። ያቺ ልጅ ሲሆንን እየመሰለችኝ ተቸግሬያለሁ። ድምፄ ሲሆንን ይመስላል፣ በደንብ ሰምቼዋለሁ። ለዚህም ነው የመጣሁት። የሚቆጭ ነገር ታደርጋለህ። 14 ዓመት ሙሉ ጠብቀህ አሁን ይህን ልታበላሸው ነው? ጎበዝ መርማሪዎች ትዕግስት አላቸው፣ አይቸኩሉም። ልቀቀኝ ልሂድበት እባክህ። አንተ ልጅ እዚህ አካባቢ እኮ ነበር። ችግር የለውም፣ በቃ ወደ ቤት እንሂድ። ቆንጆ ምግብ ሰርቻ እበላለሁ። ገበያ ሄደን ምግብ መስሪያ እንገዛለን። የአማራሽን ምግብ ንገረኝና እሰራልሻለሁ። እሺ? እውነት? እዚህ አካባቢ ዘዊ ወይኔ፣ እዚሁ ነኝ። ወይኔ ተረፍክ? መጥፎ ድል ነው። ሆስፒታል አደርሳለሁ። እስቲ ቆይ። እኔ ነኝ። አደጋ ደርሶ ነው። ቅርብ በሚገኝ ሆስፒታል ጠብቀኝ። ምንም ሰራ እስቲ ቆይ። የት አካባቢ ነው?